لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك እንግዲህ ሌላው ትንሽ ከበድ ሊል የሚችልና ሰዎች ደንብ ሊያስተውሉት የሚገባው የኑሱክ ወይም የሐጅ አይነቶች ናቸው። አንድ ሰው ሐጅ ሲያረግ ሐጅ ሶስት አይነት ነው ማለት ነው። አልአንሳኩ 3 ነው። ምናልባት እንዲህ ስላችሁ ግር ይላል ይሄ ነገር ወደ ውስጥ ስንገባ ሊገባን ይችላል። يجب على كل من أراد الحج أن يختار أحد هذه الأنساك 3 عند سو ወደ ሐጅ ለመግባት ሐጅ ለማድረግ ሲወስን ሲያስብ ወደ ኢህራም ሲቀርብ አስቀድሞ ከነዚህ ከሶስቱ የሐጅ አደራረጎች አንዱን መወሰን ይግድ ይለዋል ማለት ነው። ይወስናል። እንግዲህ እዚህ መጽሐፍ ባለቤት ጸሐፊው والافضل الانساك وافضل الانساك التمتع لمن لم يسق الهدي ይላል። እንግዲህ የሚታረድ ከብት ነድቶ ያልመጣ ሰው ተመትዑ የሚባለውን ማድረግ ይበልጣል ይላል። ይህ የዚህ መጽሐፉ ጸሐፊ ባለቤት አቋም ነው። እንግዲህ እነዚህ ሶስቱ የሐጅ አይነቶች ምንድናቸው? አንደኛው ተመትዑ ይባላል፣ ሁለተኛው ቂራን ይባላል፣ ሶስተኛው ኢፍራድ ይባላል። እያንዳንዳቸውን እናያለን። ተመትዑ ማለት الإحرام بالعمرة في أشهر الحج وهي شوال وذي القعدة والعشر الأول من ذي الحجة. እነዚህ የሐጅ ወራቶች የሚባሉት ሸዋል፣ ذي القعدة እና 10 የመጀመሪያዎቹ የዙል ሒጃ ቀናቶች ናቸው። እነዚህ ቀናቶች 2 ወርና 10 ቀን እነዚህ ተጠቀሱት የሐጅ ወራቶች ይባላሉ። ويقول لبيك عمرة متمتعا بها إلى الحج. እንግዲህ የመጀመሪያው ተመትዑ ነው ብለናል። የሐጅ አይነቶች 3 ናቸው። ተመትዑ፣ ቂራንና ኢፍራድ ናቸው ብለናል። አሁን ተመትዑ ምን እንደሆነ እያስረዳዋችሁ ነው። ሙተመትዕ የሆነ ሰው በእነዚህ በሐጅ ወራቶች ውስጥ አንድ ቀን ሐጅ ነይቶ ሲነሳ ኢህራሙን ከለበሰ በኋላ ለበይከ ዑምራ ተመትዑን بها الى الحج ብሎ ይحرማል ማለት ነው። አላህ ሆይ ዑምራ ላረግ ነው፣ ዑምራ ከጨረስኩ በኋላ ረፍት አርጌ ደግሞ ወደ ሐጅ ስራ ልገባ ነው ብሎ ይነይታል ማለት ነው። እንግዲህ አደራረጉ እንዴት ነው? ويتحلل من عمرته بطواف وسعي وتقصير ويحل له كل شيء من محظورات الإحرام. እንግዲህ መጀመሪያ ሙተመትዕ ሰው ሐጅን ተመትዑ በሚባለው አይነት የሚያረግ ሰው መጀመሪያ ሲሐርም ኢህራም ሲያረግ ለበይከ اللهم عمرة متمتعا بها الى الحج ይላል። አላህ እንግዲህ ዑምራን ይቻለው ከዛ በኋላ ሐጅ ላረግ። በእነዚህ ጊዜው መች መሆን አለበት? በእነዚህ በሐጅ ወራቶች በተጠቀሱት ቀናቶች ውስጥ መሆን አለበት። ከዛ ዑምራን ይቻለው ቀጥዬ ሐጅ ላረግ ይላል። ከዛም ዑምራ ያረጋል። ዑምራ ሲያረግ ወደ መካ ይመጣል። ኢህራሙን ለብሶ ከሚቃት ይመጣል። ጠዋፍ ያረጋል። በካዕባ ዙሪያ 7 ጊዜ ይዞራል። ከዛም በይነ ሰፋ ወልመርዋ ይሮጣል። ከዛም ጸጉሩን ያሳጥራል። አለቀ። ዑምራውን ጨረሰ። ልብሱን ቀይሮ ይከለከላሉ የተባሉ ነገሮች ሁሉ ይፈቀዱለታል። ኢህራም ያረገ ሰው የሚከለከላቸው ነገሮች አሁን ዑምራውን ሲጨርስ ነው። ልብ በል ጨረሰ የሚባለው ጠዋፍ ያረጋል፣ ሰዓይ ያረጋል፣ ጸጉሩን ይቀንሳል ከተላጨ ለሐጅ ላይ ስለሚቸግረው ከዛ ሁሉ ነገር ይፈቀዱለታል። وفي يوم الثامن من ذي الحجة ذو الحجة 8ኛው ቀን ሲሆን يحرم بالحج من مكانه እንደገና እንደ አዲስ ኢህራሙን ይለብስና ለበይከ اللهم حجا ብሎ ከተቀመጠበት ካረፈበት ቦታ ይንቀሳቀሳል ማለት ነው። ويخرج إلى المشاعر ويتم الحج وعليه هدي شاة أو 7 بدنة أو 7 بقرة. እንግዲህ ከተቀመጠበት ካረፈበት ቦታ ላይ ታጥቦ ኢህራም አርጎ እንደ አዲስ አሁን ለበይከ اللهم حجا ብሎ ወደ ሚና ይጓዛል ማለት ነው።
ወደ ሚና ወደ ሙዝደሊፋ ወደዛ ይንቀሳቀሳል ማለት ነው። የዚህ አይነቱ አደራረግ አንድ ሰው በዚህ አይነት ካረገ አንድ በግ ማረድ ይወጅብበታል፣ ሙተመትዕ ይባላል። አንድ በግ ማረድ ግዴታ ይሆንበታል። ወይም ደግሞ አንድ ግመል ለሰባት ሰዎች ሆነው በጋራ አንድ ግመል ማረድ ይወጅብባቸዋል። ወይም አንድ በሬ ለሰባት ሆነው ማረድ ይወጅብበታል ማለት ነው። فإن لم يجد በግ ማረድ የማይችል ከሆነስ ብር እጥረት ካለበትስ ግመልም ለሰባት አንድ ግመል የሚከብደው ከሆነ ወይም አንድ በሬ ለሰባት የማይችል ከሆነስ فعليه صيام 3 أيام في الحج و7 إذا رجع إلى أهله እንደዚህ ማድረግ ማረድ የማይችል ከሆነ 3 ቀን እዛው መካ ላይ ሆኖ ይጾምና ወደ ሀገሩ ሲመለስ ቀሪውን 7 ቀን ይጾማል ማለት ነው። የዚህ አይነቱ ሐጅ አደራረግ ተመቱዕ ይባላል። ተመቱዕ ማለት መጀመሪያ ለበይከ اللهم عمره متمتعا بها الى الحج ብሎ ሐጅ ዑምራ ያረጋል። ዑምራ ሲያረግ ጧፍ ያረጋል፣ ሰዓይ ያረጋል። እንግዲህ በሂደት ጧፍ ሰዓይ ስንል በኋላ ይገባቸዋል ኢንሻአላህ። ጸጉሩን ያሳጥራል፣ አለቀ ዑምራው። ልብሱን ይቀይራል፣ ኖርማል ሆኖ ይቀመጣል ማለት ነው። ልክ ዙል ሒጃ 8ኛው ቀን ሲሆን እንደ አዲስ ኢህራሙን ለብሶ እንደ በፊቱ ያለውን መቁረጥ ያለበትን ማሳጠር ያለበትን ታጥቦ ምን ብሎ ኢህራሙን ለብሶ ለበይከ اللهم ሐጀን ብሎ ወደ ሐጅ ጉዞ ይቀጥላል፣ ወደ ሚና ማለት ነው። እንግዲህ አሁን ሲነገራቸው ሐጅ ያላረገ ሰው መካ ላይ ሁሉም ይመስላል። ከመካ 5 ኪሎ ሜትር ወጣ ያለ ቦታ ላይ ነው የሚኬደው ማለት ነው። እነ ሚና እና አረፋ ትንሽ 5 ኪሎ 4 ኪሎ 3 ኪሎ ራቅ ይላሉ። ወደዛ ጉዞ ያረጋል ማለት ነው። እንግዲህ የዚህ አይነቱ አደራረግ ሙተመትዕ ይባላል። ከሌላው የሚለየው በግ ማረድ ይወጅብበታል ማለት ነው። ሁለተኛው ያልነው ምንድነው? ቂራን ነው። ቂራን ማለት ደግሞ ማጣመር ማለት ነው። ማጣመር ሐጅና ዑምራን። ስለዚህ الإحرام بالعمرة والحج جميعا فيقول لبيك اللهم عمرة وحجا سيحرم لبيك اللهم عمرة وحجا حجنا عمران نيتشالو إلال. فإذا وصل إلى مكة يطوف طواف القدوم ويسعى للحج والعمرة 7 سعيا واحدا ويبقى على إحرامه لا يتحلل. እንግዲህ ይሄኛው ደግሞ ምንድነው የሚያደርገው? ሐጅና ዑምራን አጣምሬ አረጋለሁ ብሎ ይነይታል። መካም ሲደርስ ጧፍ ያረጋል፣ ሰዓይ ያረጋል። ጠዋፉ ጠዋፍ القدوم ይባልለታል። ሰዓዩ ደግሞ የሐጅና ويسعى للحج يطوف طواف القدوم ويسعى للحج والعمرة سعيا واحدا. لحجم لعمرهم عند سعي ብቻ ነው የሚያረጋው ማለት ነው። ويبقى على إحرامه لبسنا والكم بلبሱ ይቀመጣል ማለት ነው። لا يتحلل እንግዲህ የመጀመሪያው ሙተመትዕ ያልነው ልብሱን ያወልቃል፣ ሁሉ ነገር ጨርሶ ቁጭ ይላል ሐጅ እስኪደርስ። ይሄኛው ግን በዛው ልብስ በዛው በተከለከለው መልኩ ይቀመጣል። ثم يخرج الى المشاعر في اليوم الثامن من ذي الحجة ከዛም በ8ኛው ቀን ذو الحجة ሲሆን ወደ ሚና ይሄዳል። ويتم بقية النسك المكونة من نسكين عمرة وحج إلا أنه لا يسعى لأنه قد سعى بعد طواف القدوم. ከዛ በኋላ ይሄዳል፣ ሌሎችን የሐጅ ተግባራቶችን ይፈጽማል። ከአረፋት መልስ ሲመለስ የሐጅ ጠዋፍ አለ። አሁን ቅድም ሙተመትዕ ያልነው ሰውዬ ከአረፋ መልስ ጠዋፍም ሰዓይም ያረጋል። ይሄኛው ግን ሰዓይ ስላረገ አንድ ላይ ስለሆነ አጣምሮ ስለሆነ ሰዓይ አረግም ማለት ነው። በዛው ሰዓይ ይበቃለታል ማለት ነው። بعد الطواف وعلى القارن حج شات እንደዚሁም ይሄ ቃሪን ሐጅና ዑምራን አንድ ላይ ያረገ ሰው አንድ በግ ማረድ ይገደዳል። ወይም አንድ ግመል ወይም አንድ በሬ ለ7 ማረድ ይገደዳል። فإن لم يجد فصيام 3 أيام في الحج و7 إذا رجع إلى أهله. ማረድ የማይችል ከሆነ ደግሞ ማረድ ካልቻለ 3 ቀን እዛው መካ ላይ ጾምና ቀሪውን 7 ቀን አገሩ ገብቶ ይጾማል። 10 ቀን ይጾማል ማለት ነው። ኢንሻአላህ ግልጽ የሚሆን ይመስለኛል። በሂደት ስናብላላው ደግሞ ግልጽ ይሆናል። ሶስተኛው አልኢፍራድ ነው። ሐጅ فقط ليس عليه حج
ሐጅ ብቻ ማድረግ ነው። ይሄኛው ደግሞ ሶስተኛው ዑምራ ሳያደርግ ማለት ነው። የዚህ አይነቱ ምን አይነት ሰው ነው? ካሁን ቀደም በተለያየ አጋጣሚ ዑምራ አድርጎ ከሆነ ሐጅ ነው ያላደረገው፣ ሐጅ ብቻ ያደርጋል ማለት ነው። በእርግጥ ዑምራ አድርጎ ከሆነ ተመቶ እንደገና ሁለተኛ ዑምራ አድርጎ ሐጅ ማድረግ ይቻላል። ካሁን በፊት ዑምራ ያደረገ ሰው የፈለገውን አይነት ከሶስቱ ማድረግ ይችላል። ዑምራ ስላደረክ ይሄን አትችልም አይባልም። ዑምራ ያላደረገ ሰው ግን ወይ ተመቶ ወይ ቂራን ቢያደርግ ነው የሚበልጠው ማለት ነው፣ ዑምራ ማድረግ ስለሚገደድ እና ይሄ ኢፍራድ የሚባለው ሐጅን ብቻ የሚያደርገው الإحرام بالحج وحده فإذا وصل إلى الميقات يقول لبيك اللهم حجا حج ብቻ ብሎ ይነይታል ሚቃት ላይ وإذا وصل مكة المكرمة يطوف للقدوم ويسعى للحج ويبقى على إحرامه إلى أن يكمل النسك وليس على المفرد هدي لأنه لم يجمع بين العمرة والحج እንግዲህ መካ ሲደርስ طواف القدوم ያረጋል ከዛም የሐጅን ሰዓይ ያረጋል በኋላ ላይ ሰዓይ የለበትም ማለት ነው ግን ኢህራሙን ማውለቅ አይችልም የተከለከሉ ነገሮች አይፈቀዱለትም ባለበት ሁኔታ ወደ ሐጅ ተግባራት ይገባና የሐጅ ተግባራትን ያከናውናል ማለት ነው እንግዲህ ሱብሃንአላህ ይህ ነገር በጣም ወሳኝ በጣም አስፈላጊ ነገር ነው ብዙ ሰው አያውቀውም ዝም ብሎ ሐጅ መምጣቱን እንጂ ሲያጃርጋላው ምን ነበር ቂራን ያረከው ኢፍራድ ነው ያረከው ተመትዑ ነው አጣምረህ ነው ዑምራ ጨርሰህ ወደ ሐጅ ገብተህ ነው ወይስ ሐጅ ብቻ ነው ያረከው ማንንም የሚያውቅ ያለ አይመስልም والله አለም ማለት የሚያውቁ ሰዎች ይኖራሉ በዚህ አጋጣሚ አንድ ያጋጠመኝ ነገር ልንገራችሁ ለፈገግታም ያህል ነው በአንድ ወቅት ለሐጅ እንመጣለን ከኢትዮጵያ ከዛ አውሮፕላን ውስጥ ባለፉት ስለ ኢህራም ሳወራ ኢህራማቸውን በጥንቃቄ ያዙ ብዬ አውርቻችሁ ነበርና ብዙ ሰዎች ኢህራማቸውን አልያዙም አንዳንዱ አቅም ኢህራም እንደሚያስፈልግም ሐጅ ብቻ መምጣቱን ነው የሚያውቀው ሱብሃንአላህ ሌላው ደግሞ ከሻንጣው ጋር ተጭኖበታል የለውም ኢህራም አንዱ ካጠገባችን ያለውን ኢህራም የለኝም በቃ እዛ ውስጥ ቀረብኝ እንዴት ይሻላል አለ ከዛ ምን እናርግ ተጨናነቅንና በአጋጣሚ እኔ አንድ ጥምጣም ነበረኝ ወይም ደግሞ ይሄ ሸማግ ከላይ ቀዩ የሚያረጉት የሚለበስ ማለት ነው እንደ ጥምጣም አንድ ነበረኝ አንዱ ደግሞ ወንድማችን እንደዚሁ አንድ ሌላ ነበረው ከዛ እንስጠው ተባባልንና አንዱን ታሸርጣለ አንዱን ከላይ ታረጋለ ከዛ ማስረዳት ጀመርኩ እኔ ኢህራም ሶስት አይነት ነው ቂራን አለ ተመቱ አለ ኢፍራድ አለ በጣም ረጅም ሰዓት አስረዳውት በሚችለው ያህል ገባው خلاص ከገባህ በየትኛው ታረጋለህ አልኩት እንግዲህ ምንድነው መወሰን አለበት ማረድ ይችላል ካለ አንድ ሰው ወይም መጾም ይችላል ካለ ተመቱዕ ቢያረግ ይሻላል ምክንያቱም ምንድነው ተመቱዕ ቀድሞ የሚመጣ ወደ መካ ቀድሞ የመጣ ሰው 2 ሳምንት 1 ሳምንት 10 ቀን በኢህራም ብቻ መቀመጥ ችግር ነው ያስቸግራል ስለዚህ ተመቱዕ ማድረግ ምንድነው ዑምራውን ወዲያውኑ እንደጨረሰ ልብሱን ቀይሮ ነፃ ሆኖ ይቀመጣል የሐጅ ቀን እስከሚደርስ ድረስ ማለት ነው ስለዚህ ተመቱዕ ይቀላል ማለት ነው ቂራንና ኢፍራድ ቀኑ ሲደርስ ቢሆን የተሻለንም ይሆነው እና አስረዳሁትና ገባኝ እንግዲህ በየትኛው ነው የምታረገው መወሰን አለበት ብያቸዋለሁ በየትኛው እንደሚያረጋ አንድ ሰው በየትኛው ነው የምታረገው ሲል በሶስቱም አረጋለሁ ሁሉንም አረጋለሁ አለኝ ሱብሃንአላህ እንግዲህ እንደዚህ በጣም ነው የሚገርመው ማለት ነው ልዩነቱ ምንም ቢነገረውም ሰው አይገባውም ስለዚህ ልዩነቱን አውቀን ተጠንቅቀን ማድረግ አለብን በርግጥ ይሄ ትንሽ እንግዲህ በሂደት ይገባናል ብጅታ ሊፈጥር ይችላል ብዬ ሰጋለሁ